strikes targeting, one of the first strikes was targeting Iran's supreme leader's compound, Ali Khamenei. አዲሱ የኢራን ጠቅላይ መሪና የቀድሞ ጠቅላይ መሪ አያቶላ አሊ ካሚኒ ልጅ የሆኑት ሙጅታባ ካሚኒም ጦርነቱ ከተጀመረ ከቀናት በኋላ በመጀመሪያው ቀን ጥቃት ጉዳት እንደደረሰባቸው ይፋ ሆኗል። ሙጅታባ ካሚኒ በጥቃቱ እግራቸው ተጎድቶ የነበረ ቢሆንም እያገገሙ እንዳሉ ባለስልጣናት ተናግረዋል። በእስራኤልና አሜሪካ በተከፈተው ከፍተኛ ጥቃት አባታቸውን ያጡት ሙጅታባ ካሚኒም ጠቅላይ መሪ ሆነው ከተመረጡበት ዕለት አንስተው በይፋ አልታዩም። ምንም አይነት ይፋዊ የቴሌቪዥን መግለጫ፣ ይፋዊ ንግግርም ሆነም ጽሑፋዊ መግለጫ አላደረጉም። በዚህ ኢራን ከፍተኛ አደጋ በተጋረጠባትና አስቸጋሪ ወቅት መሪው አለመታየታቸው በብዙዎች ዘንድ አነጋጋሪ ሆኖ ቀጥሏል። የኢራን ባለስልጣናት መሪው ሙጅታባ ካሚኒም ከፍተኛ ጥበቃ በሚደረግበትና የመገናኛ ዘዴዎች በእጅጉ በተወሰኑበት ስፍራ እንዳሉም ተናግረዋል። ሶስት ከፍተኛ ባለስልጣናት ዋነኛው ምክንያት ለደህንነታቸው ሲባል መሆኑን ነው የገለጹት። ማንኛውም የስልክም ሆነ የቪዲዮ ምስል አሊያም ይፋዊ መግለጫ ያሉበትን እንዳያጋልጥ መሆኑንናም ለሌላ ጥቃት እንዳያጋልጣቸው መሆኑን ይፋ አድርጓል። ሙጅታባ ካሚኒ በእስራኤልና አሜሪካ ጥቃት መጎዳታቸው የታወቀው ጠቅላይ መሪ ሆነው ከመመረጣቸው በፊት መሆኑን ሁለት የእስራኤል ጦር አመራሮች ይፋ አድርገዋል። ይሁንና የጠቅላይ መሪው ሙሉ የጉዳት መጠን ግን ይፋ ሳይደረግ ቀርቷል። ሙሉ በሙሉ የሚታወቀው ግን በአስከፊውና በአውዳሚው ጥቃት መካከል የስልጣን ሽግግር መደረጉንና የኢራን የፖለቲካ ምህዳር እስከ ወዲያኛው መቀየሩ ነው። አያቶላ አሊ ካሚኒም ለረጅም ዓመታት ኢራንን የመሩት ጠቅላይ ሃይማኖታዊ መሪም አሜሪካና እስራኤል በቴህራን መካከል በሚገኘው የከፍተኛ አመራሮችና ቤተሰቦቻቸው በሚገኙበት ስፍራ በከፈቱት መጠነ ሰፊ የአየር ድብደባም ሊገደሉ ችለዋል። ጥቃቱም በርካታ አመራሮችንና ቤተሰቦቻቸውን የገደለ ሲሆን ከነዚያም ውስጥ የአዲሱ ጠቅላይ መሪ እናት፣ ሚስትና ልጅ ይገኙበታል። በርካታም ነባር የጦር አመራሮችም በዚያው ጥቃት ሊገደሉ ችለዋል። ከቀናት በኋላም የኢራን ቴሌቪዥን ጣቢያዎች ለጠቅላይ መሪ ሙጅታባ ካሚኒም በርካታ ዘገባዎችን ማሰራጨታቸውን ቀጠሉም። IRNA የተሰኘው የኢራን ብሔራዊ ቴሌቪዥን ጣቢያም ሙጅታባን በጦርነት መካከል የቆሰሉ ብርቱ ወታደር ሲል አሞካሻቸው። ይሁንናም ጠቅላይ መሪው ሙጅታባ ካሚኒ እስካሁን ይፋዊ መግለጫ ሳያደርጉ በይፋም ሳይታዩ ቀጥለዋል። የኢራን ደህንነት ኃላፊ የሆኑት አሊ ላሪጃኒ ለዶናልድ ትራምፕ ጠበቅ ያለ መልእክት አስተላለፉም። አሊ ላሪጃኒ በኤክስ ገጻቸው ባሰፈሩት ጽሑፋቸው ከእርሶ በላይ ታላቅ የነበሩት መሪዎች እንኳን ኢራንን ሊያጠፏት አልቻሉም፣ ራስዎትን ይጠብቁ፣ ሊገደሉ ይችላሉና ሲሉ በግልጽ አስፍረዋል። ይህ ግልጽ ማስፈራሪያ የወጣው ትራምፕ ዳግም ኢራንን ከፍተኛ ሊመቱ እንዳቀዱናም አዲሱን ጠቅላይ መሪ ካስፈራሩ በኋላ ነበር። ትራምፕ ትሩዝ በተሰኘው የማህበራዊ ገጻቸው ላይም ኢራን የሆርሙዝን ሸለቆ የምትዘጋ ከሆነም 20 እጥፍ እንመታታለን ማለታቸው ይታወሳል። ትራምፕ በጽሑፋቸው ኢራንን ዳግም መልሳ እንዳትገነባ አድርገን እናጥፋታለን፣ ሞት፣ እሳትና መቅሰፍት እናወርድባቸዋለን ሲሉ በጠንካራ ቃላት ዝተዋል። ትራምፕ በተጨማሪም አዲሱን ጠቅላይ መሪ ሙጅታባ ካሚኒን አስፈራርተዋል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቆይታም በአዲሱ ጠቅላይ መሪ ምርጫ እንዳልተደሰቱናም ሙጅታባ ካሚኒ በሰላም ተረጋግተው አይኖሩም ሲሉም ዛቻ መሰል ንግግር አድርገዋል። FBI ኢራን ወደ ካሊፎርኒያ ድሮኖችን ልታስወነጭፍ ትችላለች ሲል አስጠነቀቀም። ባለፈው ሳምንት FBI ለሎስ አንጀለስ የህግ አስከባሪ አካላት በጻፈው የውስጥ ማስታወሻም ኢራን ወደ ካሊፎርኒያ ድሮኖች ልታስወነጭፍ እንደምትችል ማስጠንቀቁ ተዘግቧል። በአሜሪካ የቢቢሲ አጋር የሆነው CBS እንደዘገበው ከሆነም ኢራን በካሊፎርኒያ ላይ ድንገተኛ ጥቃት ለመፈጸም ከባህር ላይ ድሮን ልታስወነጭፍ ትችላለች ሲል አስጠንቅቋል።
የአሜሪካ መንግስትና ካሊፎርኒያ ግዛት ህግ አስከባሪ የደህንነት ባለስልጣናት ለዜና ተቋሙ እንደተናገሩት ማስታወሻው ላይ እንደሰፈረው የሚታወቅ ወይንም የተለየ ስጋት የለም። የሎስ አንጀለስ የህግ አስከባሪ አካላት መረጃውን ያገኙት በኢራን ላይም አሜሪካና እስራኤል ጦርነት ከመክፈታቸው በፊት ነው። የካሊፎርኒያ አስተዳዳሪ ጋቪን ኒውሰም በኤክስ ገጻቸው ላይ እንደጻፉት በአሁኑ ጊዜም ምንም አይነት የተለየ ስጋት እንዳለ ባናውቅም በግዛታችን ለሚከሰት ማንኛውም አደጋ ዝግጁ ሆነን እንጠብቃለን ብለዋል። ረቡዕ ሌሊት በኢራቅ ባስራ ከተማ አቅራቢያ በሚገኝ ቃስር ወደብ 2 ነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙ ተነገረም። የኢራን ወደብን የሚያስተዳድረው ኩባንያ ከመርከቦቹ ላይ የ38 ሰራተኞችን ህይወት ማትረፉንና አንድ ሰው መሞቱን ለሀገሪቱ የመገናኛ ብዙሃን ገልጿል። መርከቦችን የሚከታተሉ ድረገጾች ሁለቱ ነዳጅ ጫኞች ጥቃት ከደረሰባቸው በኋላም የህይወት አድን ጀልባዎች ከቧቸው አሳይቷል። መርከቦቹ ላይ ፍንዳታው በምን ምክንያት እንደተከሰተ እስካሁን ድረስ ግልጽ አልተደረገም። በባስራ የሚገኝ የደህንነት ሰራተኛ ለሲኤንኤን እንደተናገሩት ከሆነም ፈንጂ የተጠመደበት የኢራን ጀልባ ሁለቱ መርከቦችን እንዳጠቃች ይታመናል። ነገር ግን በጉዳዩ ላይ ምርመራ እየተካሄደ እንደሆነም ተናግሯል። የዩናይትድ ኪንግደም የንግድ መርከብን የሚቆጣጠረው ተቋም ጥቃቱን በተመለከተ ተመሳሳይ መረጃ እንደደረሰው ያስታወቀ ሲሆን የኢራቅ ነዳጅ ዘይት ገበያ ድርጅት ባደረሰው ጥቃት በጥልቅ ማዘኑን ገልጿል። በሁሉም የኢራቅ ወደቦች ለጊዜው ማንኛውም እንቅስቃሴ ተቋርጧል። ረቡዕ ዕለት 3 የንግድ መርከቦች በሆርሙዝ ወሽመጥ ምንነቱ ባልታወቀ ተወንጫፊ መመታታቸውንና ቢያንስ አንዱ በእሳት መቃጠሉ ተዘግቧል። ይህ ጥቃት የተፈጸመው አሜሪካ በአካባቢው በነበሩ በርካታ ኢራን ባህር ኃይል መርከቦች ላይ ጥቃት ፈጽማ ማውደሟን ካሳወቀች ከሰዓታት በኋላም ነው። የዩኬ የባህር ንግድ መርከብን ጨምሮ እንዳስታወቀውም ያልታወቀ ተወንጫፊ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎም የጭነት መርከቦች ከሆርሙዝ ወሽመጥ እንዲወጡ ተደርጓል። ኢራን አሜሪካና እስራኤል ጥቃት መፈጸማቸውን እስካላቆሙ ድረስ በወሽመጡ በኩል ነዳጅ አያልፍም ስትል አስጠንቅቃለች ሲል ከቢቢሲ ያገኘነው መረጃ ያመለክታል። الحمد لله تم إنقاذ الناجين من الباخرة بعدما تم قصفها من قبل طاقم الباخرة الفاو.